አሁን እንዴት ኢንቫይት እናደርጋለን? ከዛ ፌስ ቬሪፊኬሽኑ ማለፍ እንዴት አሻራ እንሰጣለን? ከዛ አሻራ ሰጥተን አካውንታችን ቬሪፋይ አድርገን እንዴት ታስክ መስራት እንችላለን የሚለው በዚህ ቪዲዮ በዲቴል የምናይ ስለሆነ ለዚህ ቤት አዳዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ጀምሮ ቀጥታ ወደ ቪዲዮ 3 2 1 ቪዲዮ መግቢያ ላይ ለመንገር እንደሞከርኩት እንዴት በዚህ አካውንት ላይ በድሪም ፓርቲ ላይ ሰውን ኢንቫይት እናደርጋለን ከአንድ ሶስት ስንት ፖይንት እናገኛለን የሚል ነገር በዚህ ቪዲዮ ስለምናይ ቀጥታ አሁን ስቴፕ ባይ ስቴፕ ሻው አደርጋችኋለሁ። ይሄ ቪዲዮ መልቀቅ ከጀመርኩት ፓርት 2 ነው። እንግዲህ እንደምታዩት እዚህ ጋር ኤጀንት ሴንተር ለማግኘት ወደ ኋላ እንመለስና ላሳያችሁ። ቀጥታ ወደ ፕሮፋይላችሁ አካባቢ ላይ ከሄዳችሁ በኋላ እዚህ ጋር ማይ ሴንተር ምን ነገር ትኖራለች። እሷን ከነካችሁት በኋላ እዚህ ጋር ኤጀንት ሴንተር ምን ነገር አለች። እዚህ ጋር ኢንቫይት ሆስት ከዛ ኢንቫይት ኤጀንት ምን ነገር አለ። ዋና ነገሩ እዚህ ጋር ነው፣ ኢንቫይት ሆስት ላይ ነው። ለምሳሌ የሰውን አይዲ ኮፒ አድርጋችሁ መጣችሁ ኮፒ ታደርጉና እዚህ ጋር መጣችሁ አይዳችሁን ታስገባላችሁ። ከዛ በኋላ ፔስት ካደረጋችሁ በኋላ ኢንቫይት ትላላችሁ ማለት ነው። ለምሳሌ እኔ ይሄንን ኢንቫይት ምንም ብነካ ቀጥታ ኢንቫይት የምትነጋ ትመጣለች። ይሄንን ኢንቫይት ቢያደርግለት ቀጥታ ኢንቫይት ቢያደርግለት እንግዲህ ይሄ ሰውዬ ኤጀንሲ ውስጥ አለ፣ ኢንቫይተር ኢዝ ባይንድ ኤጀንሲ ውስጥ ያለ ሰው ነው ይላል። ምክንያቱም ይሄ ሰውዬ ኤጀንት ስላለ ነው። ኤጀንት የሌለው ሰው ከሆነ ደግሞ ቀጥታ ምን ያደርጋሉ? ሰክሰስ ብሎ ይሄዳል። ከዛ ኢንቫይት ያደረጋችሁበት ሰው ሜሴጅ ላይ ይገባል፣ ሪስፖንስ ያደርጋል። ያን ሪስፖንስ ካደረገ በኋላ የእናንተን አይዲ ካስገባ በኋላ ቀጥታ ኤጀንት ይሆናል ማለት ነው። ይሄ ፕላትፎርም ውስጥ ቁጭ ብላችሁ የምታገኙትን ልጆች ሲሆን በሊንካችሁ ደግሞ ለማስገባት ከፈለጋችሁ እዚህ ጋር ሰንድ ሊንክ እና ኮፒ ኢንቪቴሽን ሊንክ የምንነካለን። እዚህ ጋር ሰንድ ኢንቪቴሽን ሊንክ የምለውን እነካለን። ከዛ ከነከም በኋላ ኮፒ እናደርግና በዋትስአፕ፣ በፌስቡክ፣ በትዊተር ወይም በዩቲዩብ ማስቀመጥ እንችላለን። ያንን ስናስቀምጥ ቀጥታ እነርሱ በዛ ሊንክ ሲገቡ የእናንተ ልጅ ሆኖ ይመጣሉ ማለት ነው። አይ ቲንክ ይሄ እንደገባ ተስፋ አደርጋለሁኝ። ቀጥታ የመዘገባችሁትን ልጆች የምታገኙበት ቦታ እዚህ ጋር ነው። ሆስት ሊስት የምለው ነገር ላይ ነው የምታገኙት። እንግዲህ እኔ የመዘገብኳቸው ልጆች እነዚህ ናቸው። በዚህ መንገድ ማግኘት ትችላላችሁ ማለት ነው። ለተስፋክ ሞሽ ባሳይታ እዛ ኢንቫይት ኤጀንት የሚል ነገር አለ። ኤጀንት ሆን ኢንቫይት ማድረግ ከፈለጋችሁ በሁለት መንገድ መላክ ትችላላችሁ። ሰንድ ኢንቫይት ኮፒ ሊንክ አድርጋችሁ መላክ ትችላላችሁ። ሁለተኛው እዚህ ጋር ነው ዋና ነገር። ኢንቫይት ሪዋርድ ኤጀንት ስትሆኑ ለአንድ ሰው እስከ 70,000 ፖይንት ማግኘት ትችላላችሁ። ኦሬዲ ማይክ ታይም ምን ነገር አለ እዚህ ጋር ከ5000 እስከ 35000 አንድ ጋር ድምሩ 35000 ፖይንት ነው። ከአንድ ሰው ይሄን ያክል ማግኘት ትችላላችሁ። ሪኳየርመንቱ ምንድነው? ከ2 ሰዓት እስከ 15 ሰዓት በ7 ቀን ውስጥ መቆየት ነው። ይሄ ብቻ ነው ሪኳየርመንቱ ማለት ነው። ከዛ ውጭ ሌላ ነገር የለም። ኢንቫይት ያደረጋችሁ ሰው ለራሳቸው ታስክ ስሉ በ7 ቀን ውስጥ 15 ሰዓት ሲቀመጡ 70,000 ፖይንት ታገኛላችሁ ማለት ነው። ኢቭን አስቡ 10 ሰው ኢንቫይት ካደረጋችሁ $7 አገኛችሁ ማለት ነው። ለምሳሌ እኔ የተቀበልኩትን ላሳይ። ትላንትና ራሱ የተቀበልኩትን ከዚህ ጀምሮ ላሳያችሁ። ከዚህ ትላንት የተቀበልኩትን ላሳያችሁ። እንግዲህ እንደምታዩት ወደ 100,000 የሚደርስ ፖይንት አግኝቻለሁ። 35 20,000 ይሄ አጠቃላይ ወደ 100,000 ፖይንት አግኝቻለሁ ማለት ነው። ይሄ ኮሌክት ይየዋለሁ። በዚህ መንገድ የኢንቪቴሽን ሪዋርድ መስራት ትችላላችሁ ማለት ነው። ይሄንን እንደዚህ በማድረግ ምንድነው ይሄንን እንዴት ለማግኘት ካላችሁ ቅድም እንዳሳየዋቸው ኤጀንት ኮሚሽን ውስጥ ኤጀንት ማይ ሴንተር ውስጥ ገብታችሁ ሆስቶችን ኢንቫይት ስታደርግ በእናንተ ሊንክ ሲገቡና በሁለት መንገድ የምታገኙት መጀመሪያ ሩማችሁ ውስጥ ቁጭ ስትሉ አዳዲስ ሲመጣ የነሱን አይዲ ኮፒ አድርጋችሁ ኢንቫይት ስታደርጉ የእናንተ ሊንክ ከተመዘገበ በኋላ ይሄን ያክል ፖይንት ታገኛላችሁ። እንደገባ ተስፋ አደርጋለሁኝ። ሁለተኛ ነገር እንዴት ነው በብዙ መንገድ ነው እዚህ ጋር ኢንቪቴሽን የሚከፍለው። ለምሳሌ ኖርማል ኢንቪቴሽን ላይ እንሄድና እንየው። ኦሬዲ እንደምታዩት እዚህ ጋር 21 ሰው አካባቢ ኢንቫይት አድርገዋል። ያ ማለት ወደ $2 ከምናምን ማለት ነው። ይሄ ያኛው ከዛኛው የተለየ ነው። በሶስት መንገድ ነው ኢንቪቴሽን የሚከፍለው። በጣም ገራሚ አፕሊኬሽን ነው። የምር ነው የምላችሁ። በጣም ገራሚ አፕሊኬሽን ነው በዚህ መንገድ ማለት ነው። በዚህ መንገድ ከሰራችሁ ኦሬዲ
እዚህ ጋር ኢፌክቲቭ እና ጌመር የሚባሉ ሰዎች አሉ። እዚህ ጋር ፌስ ቬሪፋይድ የሆኑ ሰዎች 20 ሰው ከደረሰ $20 ማግኘት ይችላልላችሁ። ፌስ ቬሪፋይ ስላደረገ ብቻ 10 ሰው ፌስ ቬሪፋይ ካደረገ ስንት ታገኛላችሁ ማለት ነው? 100,000 ታገኛላችሁ። 3 ሰው ኢንቫይት ቬሪፋይ ካደረገ በዛው ልክ 3 ሰው 30,000 ፖይንት ታገኛላችሁ ወይስ ዳይመንድ ታገኛላችሁ። እዚህ ጋር በሶስት መንገድ ነው የሚከፍለው። ሪቻርጅ ዩዘር አክቲቭ ጌመር ሲያደርግ እንደዚህ በማድረግ ይከፍላል ማለት ነው። እናንተ በደንብ መስራት ያለባችሁ በዚህ መንገድ ነው። እሺ በአንድ ሰው በብዙ መንገድ ኮሚሽን ወይስ ኢንቪቴሽን የምታገኙበት መንገድ ነው ይሄ ማለት ነው። ስለዚህ ያልገባችሁ ነገር ካለ በቪዲዮ መጠየቅ ትችላላችሁ እና ወደ ቀጣው ደግሞ በመሄድ ፌስ አውተንቲኬሽን እዚህ ፕላትፎርም ላይ በጣም ያስቸግራልና ብርሃን ያለበት ቦታ ላይ በትክክል ብትገቡ ገብታችሁ ኢንቫይት ብታደርጉ ጥሩ ነው። እንደምታዩት እዚህ ጋር ምን አለ ኢቨንቶች አሉ። አይፎን 17 እና ኦፕ ከዛ $380 ድረስ የምታገኙበት እድል ነው ያለው ማለት ነው። እዚህ ጋር እንደሚያሳየው በትክክል ኢንቫይት ካደረጋችሁ በደንብ ከወጠራችሁ ደራንክ ላይ ከተቀመጣችሁ ማሸነፍ ትችላላችሁ ማለት ነው። ኦሬዲ እዚህ ጋር አንደኛ ዩዘር የያዘው ቶፕ 1 ላይ ያለው 1135 ሰው ይዟል። ይሄ ማለት ክሬተር ጋሻው ነው። ክሬተር ጋሻው የሚባለው የኢትዮጵያ ሰው ነው። ክሬተር ጋሻው ቶፕ 1 ገብቷል። እንደምታዩት በዚህ መልክ ከሰራችሁ እናንተም የማትለወጡበት ምክንያት የለም። በደንብ ለመስራት ሞክሩ። አሁን የፊት አሻራ እንዴት መስጠት እንዳለብኝ በዚህ ቪዲዮ ሻወር ያሳያችኋለሁ። የምትሉን ነገር ከታች የምታዩት እሷን ተነካላችሁ። እሷን እንደነካችሁ ከላይ በኩል ፕሮፋይላችሁ አካባቢ ቬሪፋይ ናው የምትል ነገር አለች። ቬሪፋይ ናው የምትሏን ነገር ከፕሮፋይላችሁ በታች በኩል ነው እሷ የምትኖረው። ቬሪፋይ ናው የምትሏን አንድ ጊዜ እንነካዋታለን። እሷን እንደነካችሁ እንደዛን ኢንተርፌስ ያመጣላችኋል። ቬሪፋይ ናው የምትሏን በቢጫ ያለችው አንድ ጊዜ ተነኩትና አላው ታረጋላችሁ። ከዛ በኩል ቀጥታ አሁን ከላይ በኩል እንደዚህ ፌስ ቬሪፊኬሽን እንደሚሰጥ በሰርክሉ መሃል ላይ እንደዚህ መቀመጥ ትቀመጣላችሁ። ወደ ግራ ወደ ቀኝ ዞር ስሉ በትክክል መዞር አለባችሁ። እንዳትሳሳቱ። እዚህ ጋር ነው ትንሽ አብዛኛው ዩዘሮች ማለፍ የሚችሉት። ስለዚህ እኔ በዚህ መልክ አሻራ ሰጥቼዋለሁ። በጥንቃቄ ከታች ያለችው ነገር እያነበባችሁ ወደ ግራ ወደ ቀኝ ይዞራችሁ መስጠት አለባችሁ። ከዛ በኋላ በትንሹ በደቂቃ በኋላ ከተቀበለ ዋይት ፎር ሪዛልት ምን ነገር ያመጣላችኋል። እንደዛ ከሆነ ሳክሰስ ብሎ ያመጣል። እንደምታዩት ፌስ አውተንቲኬሽን ሳክሰስ ብሏል ማለት ነው። ከዚህ በኋላ እንደዛ አይነት ጥያቄ ካላችሁ መጠየቅ ትችላላችሁ እና በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩ። ቴሌግራም ቻናላችንን መቀላቀል እንዳትረሱ። የቪዲዮ እስከዛሬ ይሄንን ስራ ያልጀመራችሁ ልጆች ካላችሁ ደግሞ ቪዲዮ ዲስክሪፕሽን ስር የቴሌግራሙን የአፕሊኬሽኑን ሊንክ አስቀምጬላችኋለሁ። መልካም ቀን፣ መልካም ቆይታ።